ድንግል ነኝ ምናምን አለችኝ። ስታይል በቃ እንዴ ድንግልማ ከተገኘ በአንድ አይጠየቅም ምናምን ብዬ እተታልኳት የሆነ ሰዓት ላይ ስጠይቃት አይ ስታገባኝ ነው ምናምን መሰጣለች። እሺ ብዬ በቃ ተፋጇት 6 ወር ሙሉ ማለት ነው እየተከራከርኳት አብሬውላ በእርግዤ ተሳስሜ ምናምን ተፋታው ከሷ ጋር ገብቷል። ስለምንም ሳላደርግ በእርጉላ ይዤ ማለት ነው። ቤርግ ደግሞ ምንድነው? ቤርግ ማለት በቃ ሩም ይዤ ሩም ምናምን አልጋ ይዤ ከዛ ተፋቷት። ለምን በቃ ስንጋባ ነው ምናምን ስትል አስታይል በሚለው ተፋቷት። የሆነ ሰዓት ላይ ልደቴ ነበር እና በቃ ዛሬ ልደቴ ነው ካልሰጠሽኝ አይመጣውም ምናምን አልኳት። ከዛ አስታይል ምናምን ብላኝ ቤተሰብ አስፈቀዳ ጓደኛዬ ጋር ነው የምሄደው ምናምን ብላኝ መጣች። እኔ ወንድሜ ገብቷል ወንድ ነኝ ምናምን ድንግል ምናምን ክብር አለው ድንግል ሲባል ገብቷል። በዛ ሰዓት ደግሞ ብር የለም ምናምን ተፈተፈ ብዬ ከጓደኞቼ ምናምን ቀፋፍዬ አልጋ ይዤ ምናምን አልጋው ላይ አበባ ልብ ቅርጽ ምናምን አሰርቼ በጣም ብዙ ማገዶ በግቼ ማለት ገብቷል። ብር የለም በዛ ሰዓት በተበት ብዬ አስተካክዬ ምናምን እዛኔ ጉደር 60 ብር ነው ገብቷል። ጉደር ገዝቼ አበባ አንጥፌ አስቡ በድሮ አቅም ታስቡ። አሁን እኔ 26 ዓመቴ ነው። ይሄን ያደረኩት ከ8 ዓመት በፊት ነው። በ18 ዓመቴ ነው የምነግርህ። ታውቃለህ ያለውን እንግዲህ አንተ የኔ ባሽነ እኩያ ነን ምናምን አንበላለጥም። ገባህ? ኧረ አላውቀውም። ምን 18 ዓመት አባቴ እኔ ባህር እየተሻገርኩ ነበር። ቀጥል በቃ ስታይል በዛ ሰዓት እንደዛ አድርጌ ጉደር ገዝቼ አበባ አንጥፌ አልጋ በ150 ተከራይቼ ምናምን ድንግል ነው በሚለው ነው እንጂ ማንም ሰው ቢሆን ዝም ብለህ በ50 ብር ቀለል ያለ ቦታ ምናምን ይዘህ በተበት ትላለህ። እንደዛ ብያት ድንግል ነኝ ብላኝ ነው እንግዲህ አሁን የተባልኩትን ሰምቼ ነው እንጂ እኔ ባትለኝ ኖሮ ኦኬ ዝም ብዬ በተበተላ ድንግል ነኝ በሚለው በተበተብ እሺ መጣች። አሳመንኳት። ልደቴ ነበር በዛ ሰዓት ውጪ ላይ እንደው ጀለሶቼ ሲጠጡ ኧረ እኔ ዛሬ ድንግል ልወስድ ነው ብዙም አልጠጣም ምናምን ብያቸው እየደፋሁላ ማለት ነው። መጠጥ ቺርስ ብዬ ከሰረ ደፋለሁ ሁላ ማለት ነው። ገብቷል። ለምን ድንግል ከባድ ነው ምናምን ሲባል ሰምቻለሁ። እና በቃ እንደምንም ብዬ አልጋ ቦታ ላይ ደረስኩኝ። በቃ ተሳሳመን ምናምን መጨረሻ ላይ ጀመርን ጩዌው ማለት ነው። እንዴ ስንጀምር ስምጥ ብሎ ገባ። እንዴ ደነገጥኩኝ። እንዴ አይኔ አልኩ በቃ አይ ወንድ ልጅ ነህ ሰመጥኩ ስገባ ስምጥ ብሎ ገባ። እንዴ ድንግል እንዲህ ነው አላቅም፣ ወስጄም አላቅም። እሷን ብሰክሰኝም ልሰማት ነው ገብቷል። አላቅማ ድንግል እንዴት እንደሆነ ምናምን ጀለስ አስገባ ዝም ብላ ነው ምጮውላ ማለት ነው። አረ በቃ አረው ምናምን አንተ ምንም የሚያስፈል የለም። እንዲህ ገና እንዲህ ጫፍ ላይ ዙር ገባ። እኔ ምንም አልልም።